በደርግም በኃይለ ሥላሴም ጊዜ ኤርትራውያን ላይ ልክ ማንም ኢትዮጵያዊ ላይ እንደተፈጸመው ግፍ ተፈጸመ። ግድያ በለው እስር በለው። ነገር ግን የደርግ መንግስት የኃይለ ሥላሴ መንግስት የኤርትራውያንን ኩላሊት አውጥቶ በመሸጥ አልተዳደረም። የራሳቸው የሆኑ መንግስት ነው ይህን እያደረገ፣ እኛ አይደለም እያደረግንባቸው። ቤተ እምነቶችን ለምሳሌ ደርግ ዘግቷል። ኢትዮጵያ ውስጥ ያኔ ክፍለ ሀገር ስለነበረች ኤርትራ ውስጥ ግን አሁን ኤርትራ ውስጥ የምናየውን አይነት የእምነት ጫና ኢትዮጵያ ውስጥ ተደርጎ አያውቅም። ደርግም አላደረገም። ይህን የምናገረው ደግሞ ፕሮቴስታንቲዝም ያኔ ተከልክሎ እንደነበር ሁላችንም እናውቃለን። የሲአይ እምነት ምናምን ተብሎ እንደዚህ አልተደረገም። የራሳቸው መንግስት ነው ያደረገው። ምን ልበልህ፣ በረሃ ውስጥ ኮንቴነር ውስጥ ያሰራቸው የራሳቸው መንግስት ነው፣ እኛ አይደለም። ዩኒቨርሲቲዎቹ በደርግ ጊዜ አልተዘጉም። እስከነጨራሹ ወደ በረሃ እንዳይሄዱ ተብሎ ባነሰ ነጥብ ዩኒቨርሲቲ እንዲገቡ ለኤርትራውያን ወጣቶች ጊዜው ምቹ ነበር። አሁን መንግስታቸው የራሳቸው አይደል? ተዋጋንለት ነፃ ወጣንለት የሚለው መንግስት ይሄኛው መንግስት አይደለም? ዲፌንድ የሚያደርጉት ይሄን መንግስት አይደለም? ፔይ ዘ ፕራይስ። ጽዋዋ እስክትሞላ ድረስ ኮስቱን ይከፍሏታል። እኔ አይደለሁም አስከፍላቸው። እኔ ላይ መቆጣት ምንም የሚያመጣው ነገር የለም። ወይም እኔ የመሰለ ንግግር ላይ እንዲናረጋለን እንዲያናረጋለን አያመጣም። መጀመሪያ ጉዳዩን ቁጭ ብለው ያስቡበት፣ ራሱ ይነጋገሩበት። ከምሁር እስከ ትልቅ መጀመሪያ ቁጭ ብለው ይሄ ነገር እንዳይቀጥል ማድረግ የምንችለው እንዴት ነው? ይሄ ኢንሴኪዩሪቲያቸው ባይዘው የሚጮሁት የምናገረው ነገር ከእውነት በላይ እንደሆነ የፈጠጠ እውነት እንደሆነ ስለሚያውቁ ሀቅ እንደሆነ ስለሚያውቁ አይቀጥልም። ይሄ አሁን ያለው የኢትዮጵያ ታሪካዊ ጠላት ሆኖ ኤርትራም ሆኖ የመቀጠል ነገር አይቀጥልም። እንዴት አድርገን ነው የኢትዮጵያንም ጥቅም የኤርትራንም ጥቅም ይሄ የኢትዮጵያ ጥቅም የትኛው ነው? የኤርትራ ጥቅም የትኛው ነው? ማስጠበቅ የምንችለው አቅማችን የትኛው ነው ብሎ መጠየቅ ይሻላል። በአሁን ሰዓት ኢትዮጵያ ውስጥ በህዝብ ብዛት ካየኸው 70% በላዩ ከ30 በታች ነው። ኤርትራ ውስጥ ካየኸው ሪቨርስ ተሰዶ አልቆ የአሮጊትና ሽማግሌ ሀገር ሆኗል እኮ እናውቃለን። ባንክ የሌለው ባንክ ውስጥ እኮ ያላቸውን ብር ማውጣት የማይችሉ በምድር ላይ የሚገርም ሀገር እኮ። ይሄን እኛ አላረግ ነው